ገዳዮች ሰዎችን ብቻ አይደለም የሚገሉት ታሪክን መግደል ይፈልጋሉ ታሪክ እንዳይሞት ደግሞ ያው በቀሪ ሰው ምን ነገር መቻል አለበት አጫሉ የሚወራለትን ነገር ሰርቶ ያለፈ ሰው ነው እኛ ምንም ኖሮን ምንም ሰርተን ወይም በራሳችን ምን ነገር አርገን ሳይሆን እሱ አስቀምጦት የሄደውን ነገር የማስታወስ ስራ ብቻ ነው ሰራው በዛ ምክንያት ወደ ሚዲያው ብቅ እንላለን እንጂ ግን አለን በህይወት አለን መኖር ምርጫ ስላልሆነ በህይወት አለን እንኳን እኛ እያንዳንዱ የሱ ወዳጅ እሱን የሚያውቀው ሰው ህይወቱን መቀየር ቢችል እንደሚቀይረው በጣም እርግጠኛ ነኝ መኖር ግድ ስለሆነ አለን ማለት የምችለው ይሄ ነው መኖር ግድ ስለሆነ አለን መኖር ግድ ማነው ማለት እንድትኖር የሚያስገድዱሽ ነገሮች አሉ እንጂ ያን ያህል ማለት እንደገለጽሽው ነው እንኳን ቤተሰብ እሱን አንድ ቀን የማወቅ እድል የገጠመው ሰው ምን አይነት ዲፕሬሽን እስቲል ነው ህይወታቸውን ያልቀጠሉ ሰዎች አውቃለሁ እስቲል ነው በራቸውን ዘግተው የሚኖሩ ሰዎች አውቃለሁ በትክክል ያን ያህል ከሱ ጋር አታችመንት ትኖሯቸው ሳይሆን እሱን በሚዲያ የሚያውቀው ሰው በትክክል ወደ ህይወቱ ያልተመለሰ ከቤተሰቡ የተለያየ አይነት ሰው ታያለሽ ቤተሰብ እንዴት ነው ከሆነ ያው መኖር ስላለበት እየኖረ ነው እንጂ ያው አልፎ አልፎ ወደ ሚዲያ ብቅ የምንለው